የዛሬው ባሳለ እኔ ለራሴ ከቤተሰቦች ተለይቼ የመጀመሪያውን በዓል ላሳልፍ ነው። ለራሴ ከፍት ብሎኛል፣ ድብር ብሎኛል። ለበዓል ስጦታ ብላ ዩኒፎርም ትሰጠኛለች እንዴ? ዩኒፎርምና ብስኩት ሀላዋ ይሰጣል እንዴ? ይሄ ምን አይነት ንቀት ነው? ንቀት። እኔ ቁም ነገር እኔ ሲንቁኝ አልወድም። ሰውን በጣም ነው ማከብረው፣ ለራሴ በጣም ነው ክብር ያለኝ፣ ግን ሲንቁኝ አልወድም። ይሄ ምን አይነት ንቀት ነው? በበዓል ዩኒፎርም ይሰጣል እንዴ? ነውር አይደለም? ሲጀመር እኮ ግዴታዋ ነው ለእኔ ዩኒፎርም መስጠት። በበዓል ሀዲያ ስጦታ ይባላል አይባልም? ነውር ነው። ሲሰጡ አይተው አያውቁም እንዴ? አይስጡኝ። እኔ ሲጀመር ስጡኝ አልኩ እንዴ? አላልኩም፣ አልወጣኝም። እኔ ማን ሲሰጠኝ አይቼ ሲጀመር እኔ በስጦታ አላደኩ። ማን የሰጠኝን እኔ አልለመደብኝም። ሲጀመር በራሴ ውጭ አድርጌ መግዛት እችላለሁ የምፈልገውን ነገር። እንዴ ምን ማለት ነው ይሄ? ወደዛ አሁንስ በዛ ላይ ደግሞ በበዓሉ ምድር ሰው እንዴት ነው ሰው በበዓል ስራ የሚሰራው? ይሄ ካላንደር የዓለም ዝግ አይደለም እንዴ ካላንደር? እና እኔ እንዴት ነው በበዓል የምሰራው ስራ? እኔ እውነት አልገባኝም። የገባችሁ ሰዎች ካላችሁ መልሱልኝ። ወደዛ ተቃጠልኩ። ለማንኛውም እንደኔ አይነት ሁኔታ ላይ ላላችሁ የማዳም ቅመሞች፣ የበረሃ እረኞች፣ በችግር ውስጥ ላላችሁ ሚስኪኖች፣ በእስር ቤት ውስጥ ላላችሁ ሁሉ ለእናንተ ብቻ እንኳን አደረሳችሁልኝ። እንኳን የሚችን ቀን ደረሳችኋት። እንኳን ለዛሬ ቀን አደረሳችሁ። በጣም ነው የምወዳችሁ የኔ ውዶች። ኑሩልኝ። ከፍ ያለ ቦታ ላይ እንደርሳለን። እሺ ኢንሻአላህ እንዳታስቡ። እሺ የኔ ቆንጆዎች።